ሚዲያ ላይ ለረጅም ዓመታት የቆያችሁ ሰዎች ወጣቶችን በቲክቶክ በዩቲዩብ በተለያየ ፕላትፎርም ራሳቸውን ለመቀየር ሲሯሯጡ ማታደንቁት ማትደግፏቸው ግን ለምንድን ነው? በጣም ጉዳይ አድርጋችሁ ትላልቅ ሚዲያ ላይ እየቀረባችሁ ወጣቶችን ለምንድን ነው የምትተቹት? ይሄ እኮ በጣም አግባብ አይደለም። ማለት ልታፍሩ ነው የሚገባው። በእናንተ ጊዜ ቴሌቪዥን ብላክ ኤንድ ዋይት ነበር፣ በዛ ሰዓት ሰራችሁ። ኦኬ። ከዛ ከለር መጣ። ከለር ቲቪ ሲመጣ እናንተ ምን በብላክ ነው የምሰራው ከለሩን አልሰራም አላችሁ እንዴ? ሰራችሁ። እሺ ያል ሰማን። ከዛ ደግሞ ቲክቶክ፣ ፌስቡክ፣ ዩቲዩብ እነዚህ ፕላትፎርሞች መጡ። ኢንስታግራም፣ ቴሌግራም፣ ግራም መጣ። እሺ እሱንም ተጠቀማችሁ፣ ዝም አልናችሁ። አሁን ደግሞ ምን ሆን ብላችሁ ነው ከልጆች ጋር እየተፎካከራችሁ በየሚዲያው የምትነቃቆሩት? አረ በእውነት እፈሩ። ይሄ ደስ አይልም። አሁን ያለው ወጣት እኮ ሊወርስ የተቀመጠ ወጣት አይደለም። አሁን ያለው ወጣት ሊሰራ ራሱን ሊለውጥ ባሉ ዓለም አቀፍ መድረኮች ላይ ራሱን በማስተዋወቅ ገቢ ለማግኘት ራሱን ለመለወጥ ቤተሰቡን ለመለወጥ አገሩን ለመለወጥ የሀገር ፍቅሩን ደግሞ በስራና በስራ በማስተዋወቅ ስለ ሀገሩ ፖዚቲቭ ነገር በመናገር መልካም ነገር መልካም ተጽዕኖ በመረዳዳት ውስጥ የተመሰረተ እሴትን በማምጣት ነው ሀገርን ለመቀየር እየተሯሯጠ ያለው። የተቸገረውን ለመርዳት እየሰራ ነው። በዛ ውስጥ እየተጠቀመ ነው፣ እየጠቀመም ነው። ለራሴ ብቻ ልብላ አላለም። ራሴ ብቻ ልኑርበት አላለም። እናንተ እኮ ለዘመናት ሚኒስትሪም ሚዲያ ላይ ራሳችሁን ከፍ አድርጋችሁ ሰቅላችሁ ሰላምታ በአግባቡ ለማህበረሰቡ ሳሰጡ በቴሌቪዥን መስኮት ብቻ እየታያችሁ እኮ ያሳለፋችሁ ናችሁ። ግን አሁን ያለው ወጣት ማህበረሰብ መሀል ነው ያለው። እያንዳንዱን ባህል እየጎበኘ ደቡብ፣ ሰሜን፣ ምስራቅ፣ ምዕራብ እያለ እየዞረ ነው ያለው። ታዲያ ይህንን ወጣት አለማድነቅ ግን ክፋት አይሆንባችሁ? ከልጆቻችሁ ጋር መፎካከር ምንድን ነው ጥቅሙ? የሳተ ነገር ካለ መምከር፣ ማስተካከል፣ ማበረታታት፣ መርዳት፣ መደገፍ ነው የሚያስፈልገው እንጂ ይሄ መነቋቆር እንዲሁም ደግሞ ልጆች ዲስካሬጅ እንዲሆኑ አሁን ያለው ትውልድ ስርዓት የሌለው እንደዚህ አድርጋችሁ አታስቡ። ኦልዌይስ ከጄኔሬሽን ለውጥ ይኖራል፣ ከትውልድ ለውጥ ይኖራል። እናንተም እኮ ከእናንተ በፊት ከነበሩ አባቶች በጣም ነው የምትለዩት። እንደዛ እኮ አልነበሩም አያቶቻችን። አባቶቻችን እኮ እንደናንተ አልነበሩም። እናንተ ደግሞ ለኛ የምታስተምሩት ነገር አለ፣ እኛ በራሳችን ደግሞ ምን ፈጥረው አለ። እኔ ለልጆቼ የማስተምረው ነገር አለ። ስለዚህ በነገራችን ላይ ያው እኔም ከወጣቱ አንዱ ስለሆንኩ ነው ይሄ ነገር በጣም የተሰማኝ። አመሰግናለሁ። ግን በቃ እንከባበር፣ እውነት እንከባበር።